ቅድም እንዳላችሁ ዘመኑ የአንድነት በዓል ይባላልና ሁለቱ አንድ የሆኑበት ዛሬም ትምህርት ሁለቱ አንድ የሆኑበት ነው እና ቅዱስ ጳውሎስ ለምንጣፉ ምልክት የለውም ክቡር ነው። የክቡርነቱ ምልክት አባቶቻችን እንደና አቡነ ገብረ መንፈስ ቅዱስ ያሉት ያለ ምግብ እንደ መላእክት የሚኖሩ ሰው ናቸው። ከጋብቻ የተገኙ ፍሬዎች ናቸው። እንደና አቡነ ተክለ ሃይማኖት ያሉት አዲስ ሐዋርያ የተባሉት ከጋብቻ የተገኙ ፍሬዎች ናቸው። ምን ይህ ብቻ ዓለም የዳነባት የተመካባት ድንግል ማርያም የተገኘችው ከክቡር ጋብቻ ነው። ለዚህ እኮ ነው ጋብቻችሁ ራሳችሁን ጠብቁ፣ በንጽህና ኑሩ፣ በድንግልና ኑሩ፣ በስርዓቱ ተጋቡ ምንል። በድንግልና ኑሩ በስርዓት ሲጋባ ቅዱሳን ይወለዳሉ። ሀገር የሚመካባቸው ከጥፋት ሀገርን የሚመልሱ ለጠፋው ዓለም ብርሃን የሚሆኑ ለወደቀው ዓለም ትንሣኤን የሚያበስሩ አባቶቻችን ይገኛሉ ከክቡር ጋብቻ። ከዚያ ወዘር ዘይወፅ ምስካበ ታዳዊ ይከውላ ሳር ወለቅጥቃጤ ሕግ አልባ ከሆኑት ከአመፀኞች ከዚያም ከሚሉት የሚወለደው ልጅ ፈጣሪውን የማያውቅ ሀገሩን የማያውቅ ወንድሙን የማያውቅ ገንዘብ ብቻ የሚያመልክ በግዕዝ እንስሳ የሚንቀሳቀስ ይሆናል። ስለዚህ ጋብቻ ክቡር ስለሆነ ክቡር ጋብቻ ስለሆነ አክብራችሁ ያዙት፣ በክብር ኑሩ ሲል ቅዱስ ጳውሎስ የዕብራውያን ሰዎች እንዲሁ ያስተላልፋል። ምክንያቱም የዕብራውያን ሰዎች በጊዜው ቅዱስ ጳውሎስም እንግዲህ ከወዲህ ነው የተመለሰው። ከተመለሰ በኋላ ማስተማር ሲጀምር እዚያች ሀገር ሲደርስ ሰዎቹ ግራ እየተጋቡ ያያቸዋል። አንዱ ይፋታል፣ አንዱ ይጋባል። ሲፈልግ ደስ አላለችኝ ይላል፣ ሲፈልግ ደህና ጤና ጠፍ ሊል ይችላል። እየተፋታ ሲያስቸግረው አይ ጋብቻ ክቡር ነው በሕጉ ከሆነ ከዚያ ውጭ ግን ብሎ ከጋብቻ ውጭ የሚንቀሳቀሱትን አካላቸውን የሚያረክሱት ምን አላቸው? እግዚአብሔር ጽኑ ፍዳ ይፈርድባችኋል ብሎ ማስጠንቀቂያ ቃል ሰጥቷቸዋል። ስለዚህ አባቶቻችን እናቶቻችን ጋብቻ ክቡር የሚሆነው በአንድ ጸንቶ በስጋው ደግሞ ተወስኖ ሌላ አንጋጦ ሳያዩ እሷም አንጋጣ ሳታይ ሲኖሩ ጋብቻ ክቡር ይሆናል። እግዚአብሔር ይባርከዋል፣ ጥሩ ዘር ይተካበታል። እና ቅዱስ ጳውሎስ ይሄን የተናገረው አሁን እንደምታዩዋቸው ዛሬ አንድ ሆነዋል በስጋው ወደሙ። ጋብቻ ሲጋባ ሰው እንዴት ይጋባ ሲባል እግዚአብሔር አስተምሮናል። ኢየሱስ ክርስቶስ ሰው ሲሆን ሀብታም መለኮት ድሃ ስጋን ነው የተዋሃደው። ኃያል መለኮት ደካማ ስጋን ተዋሃደ። የሚገርም እኮ ነው። ባዕድ መለኮት ባዕድ ስጋን ተዋሃደ። ለምን ነው ሲባል ሀብታሙ ድሃዋን ያግባት እየተባለ ያለ፣ ሀብታሟ ደግሞ ድሃውን ታግበው፣ ጠንካራው ደካማዋን፣ ጠንካራዋ ደካማውን። ሌላው ባዕድ መለኮት ባዕድ ስጋን ተዋሃደ ማለት ስጋ ባዕድ ነው። ሰው መጋባት ያለበት ቆጥሮ መጽሐፍ ባስቀመጠው ባዕድ ከባዕድ ነው። ከሰባት በኋላ እንዲጋባ ተፈቅዷልና ባዕድ ከባዕድ ዘመድ ከዘመድ እንዳይጋባ። ለዚህ ነው በስርዓቱ ኑሩ ይባላል። አሁን ቀደም አንድ የተከሰተ ክስተት አለ። ይገርማችሁ፣ አይተዋወቁም። በስራ ቦታ ተገናኙ፣ ጋብቻ ተፈጸመ። ከዚያ በኋላ ሲጠና ያክስት ያጎት ሆኑ። ሳያጠኑ በሜዳ ወዶ መምጣት ክርስትና ሃይማኖታዊ ወይም የክርስትና ስራ አይደለም። ክርስቲያን አስተዋይ፣ አገናዛቢ፣ ራሱን የሚጠብቅ ራሱን የሚቆምበት የሚያውቅ የሚሄድበት የሚያውቅ ዓላማውን ያስተካከለ ነውና ስለዚህ ጋብቻ ቅዱስ ጳውሎስ ክቡርነቱን በሚገባ መስክሯል። ሌላው አሁን እንዳልኋችሁ ሀብታሙ ድሃውን ስጋ ነው። ድሃውን ስጋ የተዋሃደው ሀብታሙ መለኮት ሀብታሟ ድሃዋን ያግባት እያለ ነው። ኃያሉ መለኮት ደካማን ስጋ፣ ረቂቁ መለኮት ግዙፍ ስጋ ተዋህዷል። አሁን የመለኮት ተዋህዶ ለሰዓታት ከመቅጽበታይ ንዳጠ አንድ ሰዓት እንኳን መለኮት ከስጋ አልተለየም። ባልም ከሚስቱ ሊለይ አይገባውም፣ ሚስት ከባሏ ልትለይ አይገባት። ለዚህ እኮ ነው በሦስቱ ሥላሴ ስም ወንጌል ላይ አንተርሰው መስቀል ጨብጠው በቅዱሳኑ ህብረት በአባቶች ጸሎት ቃል ገብተዋል። አሁን ላይፈታ ላትፈታ፣ ሰነፈች ደረቀች፣ አጣች ነጣች፣ አጣ ነጣ፣ ታመመ ብሎ ላይፋቱ ሞት ብቻ ሲመጣ እስከዚህ አብረው ሊኖሩ ቃል ገብተዋል። ቃልን አጥንቶ መኖር ነው ጋብቻና ስለዚህ ቃላቸውን አጥንቶ እንዲሁ የአምላካችን መልካም ፈቃድ ይሁንልን። ስለዚህ በጋብቻ ላይ ብልህ ሴት ለባሏ ዘውድ ናትና እህቶቻችን ብልህ ልትሆኑ ይገባል። አስተዋዮች ልትሆኑ ይገባል። ጌታዬ ልትሉት ይገባል ባሎቻችሁ። ባል ደግሞ እህቴ ሊል ይገባል። ባል ሲወጣ ሚስት መጸለይ አለበት፣ በሰላም መልስልኝ። እሷ እሱ መጸለይ አለበት። እንዲያ ካልሆነ ጋብቻው ሌላ ውስጥ ነው የሚገባው። ሌላው ጋብቻ የባልና ሚስጥር ሶስተኛ ሰው አይሰማውም፣ ከዚያ ይፈታል። ሁለተኛ የባልና ሚስት ጠብ 10 ደቂቃ በላይ አይቆይም፣ ቂም አይያዝም፣ ከዚያ ይፈታል።
እና ብልህ አስተዋይ ከሆነ ጋብቻው ይቀጥላል። አስተዋይ ካልሆነ ግና አደጋ ላይ ይወድቃልና አሁን ተጋብታችኋል፣ በክርስቲያን ላይ ፈተና ሊመጣ ይችላል። አንዳንድ ሰዎች በቤተክርስቲያን ተጋብተን ፈተና መጣብን ይላሉ። ሳይፈተኑ ጽድቅ የለም። ወርቅ ሰዓት ውስጥ ገብቶ ነጥሮ ነው በኋላ ጌጣጌጥ የሚሰራው። ክርስቲያንም ለክርስቶስ ፈተናውን አልፎ ነው ገነት የሚገባውና አሁን አንድ ሆናችኋል። እንግዲህ በኋላ ራስን ገዝቶ አይንን መልሶ ሐሳብን ገጥቶ እህትን ተንከባክቦ መኖር ባልን ተንከባክቦ መኖር ነው። እዚህ ውጭ ሌላ የለውም። ብልሆች አስተዋይ ካልሆነ ጋብቻው አሁን በብዛት የሚፋተው እየበዛ መጥቷል። እናም አንድ ሐሳብ ዛሬ የሚገርማችሁ ነው። አንድ ብልህ ሲጋባ እግዚአብሔር ሲያጋባ ብልህና ሞኝ እያደረገ ያጋባዋል። አንዱ ብልህ ከሆነ አንዱ ደግሞ የኔ ቢጤ ይሆናል። ብልሁ ያን ሊመረው እንዲያስተዳድረው ነውና አሁን እቺ ብልህ ሴት ቀጭቀጭ ያለ ባል ታገባለች። መታገስ አይችልም። እዚያም ጋራ መጣላት ይፈልጋል እና ሰው ጋር እየተጣላ ሲያስቸግራት እሷ አስቀድማ ምን ታደርጋለች? ገና እንደመጣ ወደ ዳሪ ገና በደጃፍ ሰው ቤት ታስገባና እግሩን አጥባ ምግቡን መግባ ምን ተፈጠረ ሲላት ምንም የተፈጠረ የለም አካባቢው ሰላም ነው ትለዋለች። እያለች ታረጋጋዋለች። ጠገባቸው ክፉ ጎረቤት አለ። በገጠሪቱ ዓለም ድንበራቸውን ይገፋቸዋል፣ ያፈርስባቸዋል፣ ያለውን ነገር ይሸከምባቸዋል። ነዶ እዚህ በኋላ እንዳይጣሉባት እንዳይጋደሉባት እሷ ሸፍና ሰላም ነው የተፈጠረም እያለች የተፈጠረ የለም እያለች ሸፍና አድርጋ ይዘዋለች። ከዕለታት አንድ ቀን ምን ሆነ መሰላችሁ? ሰውየው ሲመጣ ከቤት ሳይገባ ሲያይ ድንበሩ ሲያፈርስ ያያል። በኋላ ተናዶ በበትር ሊገጥም ቢል የማይቻለው ሲሆን ወደ ቤት ገብቶ መሳሪያውን ነጥቆ እገላለሁ ብሎ ይወጣል። ሲወጣ አይ በስማም በል እንጂ ወንድሜ ሰው ገሎ መኖር እኮ የለም። ለዚህ ለማይረባ መሬት ሰው ብትገል አጠቃላይ ሁሉ መሬቱን ታጠዋለህና እባክህ ተው ትለዋለች። ስትለው አይሆንም ይላል። አይሆንም ካልክ ና በል ቁርስ ቅመስና ሄደዚያ ግደል እንግዲህ እንዴ ያል ትለዋለች። ቁርስ ሊቀምስ ይገባል። ቀኑ ጾም ነው፣ ወተት ታቀርብለታለች። በዚያም ተናዶ እኔ ክርስቲያን አይደለሁም እንዴት ዛሬ በጾም ወይን ታቀርብልኛለሽ ወተት? አይ ክርስቲያን ከሆነ ወተት ከመጠጣትና ሰው ከመግደል ማን ይበልጣል አለች። ለካ ተሳስቻለሁ ብሎ ወተቱን ሳይበላ ሰውየውን ሳይገል ቀረ። ብልህ ሴቶች እንዲህ አድርገው ባላቸውን መክረው አስተምረው መልሰው ከዚህ ዓለም ከስጋ ጠብ ያድኑታል፣ ለመንግስቱ ያወርሱታል ማለት ነው። ሰነፎች ግን ሁከተኛ ናቸው ይላል። በገዛ እጃቸው ቤታቸውን ያፈርሳሉ ይላልና ሰነፎች ሳትሆኑ ብልሆች ናችሁ ቤታቸውን ትሰሩ የአምላካችን መልካም ፈቃዱ እንድልን። ወንዶችም አስተዋዮች መሆን ይገባል። ትዳር እንዲህ ዝም ብሎ እንዳገኙት የሚራመዱት አይደለም። ራስ ሽክፍ አድርጎ ዓላማን አስተካክሎ ቤተክርስቲያን መገስገስ፣ አስራቱን ማውጣት፣ የሚገባውን ነገር ማድረግ፣ ከክፉ ነገር መራቅ፣ ከሱስ ከአልኮል ነገሮች ከመጥፎ ጓደኛ ከስርቆት ራስን ገጥቶ መኖር ነው። እያንዳንዳችን መላ አካላት የሚፈረድበት ነው። እንዲያ ከሆነ ጋብቻው ክቡር ነው። የተከበሩ ልጆች ይወለዳሉ፣ ቅዱሳኑ ይወለዳሉ፣ ሰማዕታቱ ይወለዳሉ፣ ሊቃውንት ይወለዳሉ፣ ጥሩ ሀገርን የሚመሩ ይወለዳሉ። ጥሩ ከሆነ ጋብቻው፣ ጥሩ ካልሆነ ግን ሀገር የሚያፈርሱ ይወለዳሉ ነውና ቅዱስ ጳውሎስ ጋብቻ ክቡር ነው ብሎ እንዲያርጎ ያስቀመጠው ከዚህ አንፃር ነው። ሲለያዩ አይቶ አሁን ግን የደረሰበት ዘመኑ የጋብቻ ክቡርነት ሰው ያቀለለበት ነው። ደስ ሲለው ይጋባል፣ ደስ ሲለው ደግሞ አልሆነልኝም ይላል። ታረቁ ሲባል እንኳን አልፈልግም ብሎ የንስሐ አባት አልፈልግም እንዳይመጣብኝ የሚል ሰው ተፈጥሯል። አሁን ለምን ነው ከሚጋባው የሚፋተው በልጧልና በደንብ አላስተማረም ይሁን እንደው የዘመኑ እንጃ። ፊት ቤተክርስቲያን ራሷን ችላ ፍርድ ቤት ነበራት። ባልናም ሲጣሉ ወደዚህ ይገባሉ። ከዚህ በኋላ በዚያ መልኩ አባቶቻችን አይተው የተጣሉትን አስታርቀው አንድ ያደርጓቸው። ብርሃው ግን ወደ ቤተ መንግስቱ ይከዳል። እዚያ በኋላ አልፈልግ ካለች ፍታ ነውና ወደዚያ ያድዋልና ያ እንዳይሆን ቅዱስ ጳውሎስ ጋብቻ ክቡር ነው፣ ለምንጣፍ ርኩሰት የለበትም። ስለዚህ ቅዱሳን የተወለዱ ከክቡር ጋብቻ ነውና ይህን ክቡር ጋብቻ ዛሬ በሥርዓተ ቁርባን የተፈጸመውን ጋብቻ አክብራችሁ ለመኖር እንድትበቁ የአምላካችን መልካም ፈቃድ ይሁንልን። የአባቶቻችን አምላክ ቸርነቱ መጡ ከኛ ያርቅብን። ጋብቻ በአግባቡ ከሆነ በሕጉ ከሆነ የተከበረ ነው። ዘማውያንን ግን እግዚአብሔር ይፈርድባቸዋል። አሁን ዓለም እያጥለቀለቀው ያለ በብዛት ሶስት ነገር ነው።
በብዛት። አንደኛው ዝሙት ነው፣ በቃ እንደ እንስሳ የሆነበት ሰው። ሁለተኛው ፍቅረ ንዋይ ነው፣ ገንዘብ ብቻ የሚያመልክበት። ሶስተኛው ደግሞ ምነው ካላችሁኝ መለያየት ነው። አንድ አባት እግዚአብሔር ነው፣ አንድ እናት ቤተክርስቲያን ናት፣ አንድ ሃይማኖት ተዋህዶ ነው፣ ሀገራችን አንድ ሰማይ ነው። ግን አሁን አንድ ወዲህ አንድ ወዲህ እያለ ከእግዚአብሔር መንግስት ልንለይ ነው ማለት ነው። መዓቱም የሚመጣው ከዚህ የተነሳ ነውና እግዚአብሔር አምላካችን በልቦናችን በጎውን ነገር አሳስቦ መልካም ነገር እንድንሰራ ከክፋት እንድንመለስ በሃይማኖታችን እንድንጸና የአምላካችን መልካም ፈቃድ ይሁንልን። ለመከረን ለገሰጸን ላስተማር ለአባቶቻችን አምላክ ለእግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።